ተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ይህ የዕለት አርብ የምሽት መረጃችን ነው። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በኢትዮ ኤርትራ ጉዳይ አሜሪካ ድምጿን ያሰማች መሆኑን የሚመለከት መረጃንም አካተናል። በትላንትናው ዕለት በዶክተር ደብረጽዮን ቡድን ቁጥጥር ስር የዋለው የመቀሌ ኤፍኤም 104.4ን ጉዳይ የተመለከተ አዲስ መረጃ በዛሬው ዕለት ወጥቷል። አጠር አድርገን የምናደርሳችሁ ይሆናል። በዚህ ሳምንት ወደ ትግራይ ይጓጓዛሉ ተብሎ የነበሩት የፌደራል ባለስልጣናት ጉዟቸው ቀሪ መሆኑ ታወቀ። በዚህ ዙሪያ ጥንቅራችን የሚያደርሳችሁ መረጃ ይኖራል። በትግራይ ክልል ወቅታዊ ጉዳይ የውጭ ጉዳይ ሚኒስትር ውጥረቱ አሳስቦናል ሲሉ መግለጫ ካወጡ ሀገራት ዲፕሎማቶች ጋር መምከሩ ተሰምቷል። በዚሁ ምክክር የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ ተገኝተዋል። የአፍሪካ ህብረት የክልል ውጥረት እንዳሳሰበው በይፋዊ መግለጫ አመልክቷል። አያይዘን የምንመለከተው ይሆናል። በሳምንቱ በአማራ ክልል በምስራቅ ጎጃም ዞን ነፍሴ ሳር ምድር ወረዳና በምዕራብ ጎጃም ዞን ቋሪት ወረዳ በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል ተኩስ መካሄዱን፣ በግጭቱ በተባራሪ ጥይት ንጹሃን መሞታቸው ተሰምቷል። መከላከያም በስፍራዎቹ እርምጃ እንደወሰደ አስታውቋል። ግጭቱን በተመለከተ የአካባቢው ነዋሪዎች የሰጡት መረጃ አለ፣ እንመለከተዋለን። የአማራ ክልል መንግስት ተኩስ አቁም ያለው ብሎ በማወጅ የመጀመሪያውን እርምጃ እንዲወስድ የሀገራዊ ምክክር ኮሚሽን ጠይቋል። የፖለቲካ እስረኞች እንዲፈቱና በክልሉ ያለው ግጭት እንዲቆም ኮሚሽኑ ጠይቋል። ዝርዝር መረጃውን እናደርሳለን። የቀድሞ የሐዋሳ ከንቲባ 13 ዓመታት ተፈርዶባቸዋል። ባሳለፍነው ሳምንት በሁለት ክሶች ጥፋተኛ የተባሉት የቀድሞ ከፍተኛ አመራሩ ላይ ብይን ተሰጥቷል። የችሎት መረጃው የጥንቅራችን አካል ነው። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ርዕሳችን ትግራይ ሊጓዙ የነበሩት የፌደራል ባለስልጣናት ቀሩ። ወደ ትግራይ ሊጓዝ የነበረው የፌደራል ልኡካን ቡድን ቀረ። ልኡካን ቡድኑ ሊጓዝ የነበረው የትግራይን የቀድሞ ተዋጊዎች ትጥቅ አስፈትቶ ስልጠና በመስጠት ወደ ህብረተሰቡ ለመቀላቀል ባለው ሂደት ላይ ተቋርጦ የነበረውን ፕሮጀክት ለማስቀጠል ነበር። ልኡካን ቡድኑ ወደ መቀሌ ሊጓዝ የነበረው በዚህ ሳምንት ሲሆን፣ ይሁንና የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በሰጡት ጋዜጣዊ መግለጫ መሰረት የፌደራሉ ልኡካን ቡድን ወደ መቀሌ ያመራበት ሁኔታ የሌለ መሆኑን አመልክተዋል። በትግራይ ያለው ወቅታዊ ሁኔታ ከፍተኛ ውጥረት የተሞላበት ሲሆን የልኡካን ቡድኑም የመቀሌ ጉዞ ቀሪ የሆነበት ከዚሁ ጋር የተያያዘ ነው የሚል ግምትን አሳድሯል። የትግራይ ተዋጊዎችን በተመለከተ ከአጠራሩ ጀምሮ በትግራይ አመራሮችና በፌደራሉ መንግስት ልዩ